ሰላም ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦቼ ሰላም ናችሁ ወይ? ዛሬም በሌላ ስራ በሌላ ቪዲዮ ተመልሼላችኋለሁ። ላመሰግናችሁ ፈልጋለሁ። ግን በመጀመሪያ ያው ዩቲዩብ ላይ አዲስ እንደመሆኔ መጠን ቪዲዮዬ አጥጋቢ ባይሆንም ግን ጥሩ እይታ አላቸውና ሰብስክራይበርም ቆንጆ እየሄድን ነው። በጣም ላመሰግናችሁ ፈልጋለሁ። ለዚህም ደግሞ ግን ያው 1000 ሰብስክራይበር መድረስ አለብን። ይሄንን ዩቲዩብ ቻናል ዩቲዩብ ሞኔታይዝ እንዲያደርገው 1000 ሰብስክራይበር ያስፈልገኛልና እባካችሁ እንግዲህ ያው እንደ ትብብርም 1000 ሰብስክራይበር እናድርሰው ማለት ነው ይሄንን ቻናል። እንዲሁም እነዚህ ስራዎች እንዴት እንደሚሰሩ ደግሞ ፖስት አደርግበታለሁ ብዬ ማስቤያለሁ። ስለዚህ ደፍነትሊ ትጠቀሙበታላችሁ ማለት ነው። ይሄንን የምታዩትን ስራ እንግዲህ የአፋርን ባህል የሚገልጽ ስራ ነው። ከረከቡት ምንጣፍ የግድግዳ ጌጥ አሉት ማለት ነው። ከአሜሪካ ድረስ ነው በነገራችን ላይ ኦርደር የተደረጉት እና ያው በዚሁ አጋጣሚ ደግሞ ውጪ የምትኖሩ ኢትዮጵያውያን በጣም አድርጌ ላመሰግናችሁ ፈልጋለሁ። ይሄንን ስራ አይታችሁ እንዲሁም ደግሞ ቫልዩ ሰጥታችሁት ስልክ ደውላችሁ ስለምታዙኝ ስለምታበረታቱኝ በጣም አመሰግናለሁና ለእናንተ ያለኝ ክብር ላቅ ያለ ነው። ያው ውጭ ሀገር ሆናችሁ ግን የሀገራችሁን ባህል ታሪክ በዚህ መንገድ ሪፍሌክት ማድረጋችሁ በጣም ደስ የሚል ነገር ነውና የግድግዳ ጌጦቹን በምታዩት መልኩ እየሰቀልኩት ነው ማለት ነው። ፋይናሊ በጣም የወደድኩት ማለት ነው። ግድግዳ ላይ ሲሆን በጣም ያምራል። ረከቦቱ ምንጣፉ ደግሞ አንድ አይነት ተመሳሳይ ሲሆን በጣም ደስ የሚል እይታን ይሰጠናል ማለት ነው። ለኢድ ተፈልጎ ነበረ ይሄ ከአሜሪካ ኦርደር የተደረኩትና እኔም ደግሞ ሰርች ጨርሻለሁ። ይህን ከመላኬ በፊት ነው ይሄ ቪዲዮ የቀረጽኩላችሁ ማለት ነው። ያው እናንተም አይታችሁ ሀሳብ አስተያየቶችን እንድትሰጡኝ ነው። ስለዚህ ሀሳብ አስተያየታችሁን ጠብቃለሁ። ሰላም ሁኑ ባይ